ሰላም ሰላም፣ እንዴት ናችሁ? የዩቱብ ጓደኞቼ ባላችሁበት ሰላም፣ ፍቅር፣ ደስታን ተመኘውላችሁ። እኔ ጫልቱ ነኝ። ዩቱቤን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ ይላችኋለሁ። ይሄ ቪዲዮ ብዙ ጋር እንደሚደርስ ሼር አድርጉልኝ። ስለዚህ ዛሬ ብዙ ነገሮችን አብረን እናወራ፣ አብረን እንጫወት ብዬ ወደዚህ መጥቻለሁ ማለት ነው። ስለዚህ የመዳም ቅመም ነኝ። በዚሁ ላስተዋውቃችሁ ከሀገር ውስጥም ከሀገር ውጭም ያላችሁ ባላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ወደ አረብ ሀገር የመጡ ልጆችና ገና መምጣት የሚፈልጉ ልጆችን ይመለከታል የዛሬ ቪዲዮ። ስለዚህ ሼር እያደረጋችሁ እስከ መጨረሻው አብራችሁ ቆዩ። እዚህ ላይ ጥያቄም ሲኖርባችሁ ኮሜንት ላይ ያስቀምጡልኝ። ቤተሰቦቼ መዳሞች ከቤት ሲወጡ የምመልስላችሁ ይሆናል። ስለዚህ አረብ ሀገር አንድ ብለን ስንመጣም አሁን አረብ ሀገር ያለን ብዙ ልጆች ከመዳሞቻችን ጋር ያለንም ምን ማስተካከል እንዳለብን ከሳቸው ጋር አብረን ስንሰራ ምን ማስተካከል እንዳለብን ልንገራችሁ ነው። እሱም ሶስት ነገሮችን ነው። ሶስት ነገሮችን ካስተካከል በፍጹም መዳሞቻችን ልጠሉንም ክፉ ነገር ሊያስቡንም አይችሉም። ሰማይና ምድር የፈጠረ የማያውቁ ሰዎች፣ እምነት ያሌላቸው ሰዎች ካልሆነ በስተቀር እነዚህ ሰዎች ምንም ነገር ማድረግ አይችሉም። ሶስት ነገሮችን ካስተካከል እሱም አንደኛ ምንም ነገር ብትላችሁ እሺ ማለት አንድ ነገር ነው። እሺ ብላችሁ ባትሰሩላ እንደሰራችሁ ነው የሚቆጥርላችሁ። ብዙዎቻችን ከቤተሰቦቻችን ከሀገር ያመጣ ነው አመል እዚህ ስንጠቀምበት በፍጹም ከሳቸው ጋር መግባባት አንችልም። እሺ ካልን ግን አንድ እሺ የሚል ኦኬ ማለት የሚል ነገር ካፋችን ከወጣ ምንም ነገር አይሉንም። ሁለተኛ አመሰግናለሁ ባያቸው። አንቺ ሰርተሽ መብልም ይሁን ምንም ነገር ሰርተሽ ሰተሻቸው ከሱ ላይ ቆርሰው ቢሰጡሽ እሺ አመሰግናለሁ ባያቸው። ሽክረን ማማ ችግር የለውም፣ ምስጋና አያልቅም። ያመሰገነ ሰው ነው እየተጨመረለት የሚሄደው። ስለዚህ ያመሰግናለሁ ማለት ትልቅነት ነው። እንደገና ደግሞ ሶስተኛ ምንም ቢሆን ይቅርታ ባይ። ትንሽዬ ውሃ መሬት ላይ ብትደፋ ይቅርታ ማማ ሶሪ። የሆነ ቀን ብሰበር ምንም ቢሆን ደብቀን መጣል የሆነ ነገር ማድረግ ሳይሆን ደብቀን በጣል ቁጥር ሌላ እየተጨመረ እየሰበረ ነው የሚሄደው። ራሴ ላይ አየሁት ነው ማለት ነው። ደብቀን አንድ ቀን ከደበቅን ሁሉ ጊዜ ይሰበርብናል። አንድ ቀን ካወራን ግን ብሰበርም ይቅርታ ካልናቸው ምንም አይሉንም። ስለዚህ ይሄ ሶስት ነገሮችን ካስተካከል ገና የምንመጣ ልጆችም እዚህ ያለን ልጆችም ይሄን ቃል ሁልጊዜ ከተጠቀምነው ይጠቅመናል። ከሳቸው ጋር ተግባብተን እንድንኖር ያደርገናል። ይሄን ሶስት ነገሮችን ልምድ ካረግናቸው እንደ ሁልጊዜ ልብስ መልበስ ልምዳችን ነው። ሁልጊዜ አለ ልብስ ራቆት የሚሄድ ሰው የለም አለ ብዬ አላስብም። ስለዚህ ሁልጊዜ ልብስ እንደምንለብስ ይሄን ነገርም ልምድ ማድረግ አለብን። ሁልጊዜ ደግሞ መብል እንድንበላ ሁልጊዜ በቃ ምግብ ትቶ ስራ የሚሄድ አለ ምግብ የሚንቀሳቀስ ሰው የለማ። ሁልጊዜ ምግብ እንደምንበላው ሁልጊዜ ምግብ ልምድ እንደሆነልን ይሄ ነገር ሶስት ነገሮችንም ልምድ አድርገነው ሁልጊዜ በህይወታችን ከተጠቀምን ከማንም ጋር መኖር እንችላለን። ግን ከሀገር ይዘነው የመጣ ነው አመላችን፣ ከሀገር ይዘነው የመጣ ጠባያችን፣ ሁሉ ነገር እዚህ ከተጠቀምነው ምንም ነገር ልሳካ አይችልም። ከሳቸው ጋር መኖር አንችልም። ብዙዎቻችን እንዴት ከኛ በታች የሆኑ ልጆች ይልኩኛል፣ እንዴት ሸቃላ ይሉኛል ምንል ብዙዎች አለን። ቲክቶክ ውስጥ አንዴ ገብቼ ያለው ታዲያ እኛ ነው እንጂ የመጣንባቸው እሳቸው ነው እንደ መጡብን።
ትንሹ ይልከኛል፣ ትልቁ ይልከኛል፣ ይጮህብኛል። በዚህ ውረጂ፣ በዚህ ውረጂ፣ በዚህ ውጪ ይሉኛል። ታዲያ እሳቸው ነው እንደ የመጡብን? እኛ ነው የመጣንባቸው ልንለወጥ ብለን። ለለውጥ ደግሞ ዋጋ መክፈል አለብን። መሳደብ አለ፣ ዝቅ ማለት አለ። ኑሯችን ለማሸነፍ ዝቅ ማለት ያለ ነው። ለምን እንቋሸሻለን? ለምን ትልቁም ትንሹን ይልከናል የምንል ብዙዎች አለን። ታዲያ ልጆቻቸው እንዳደጉ ነው። እሳቸው እኮ እዚህ ተኝተው አልጋ ላይ ምግብ ተሰጥቷቸው አንበላም ካሉት መርጠው በልተው ያደጉ ልጆች ስለሆኑ ታዲያ እንዴት እንድላችሁ ፈልጋችሁ ነው እንደዚህ የምታስቡ ሰዎች? እኔ ከእናንተ በታች አውቄ ወይስ ደግሞ ከእናንተ በላይ ብልጦኝ ወይ ልምድ ኖሮኝ አይደለም። ሰው እንደ መልኩ አስተሳሰቡን እንደምለይ ማለት ነው። እንደ መልኩ አስተሳሰባችን ይለያል። ስለዚህ ይሄን ነገር የሚያደርጉ ልጆች ነው እንጂ ያልኩ ብዙዎቻችሁ እንደዚህ ናችሁ እያልኩ አይደለም። ስለዚህ እንደዚህ እያረጋችሁ ያሉ ሰዎች እንድታስተካክሉ እንፈልጋለሁ። ለምን ዝቅ ብለን ካልኖርን ከማንም ሰው ጋር መኖር አንችልም። ከቤተሰቦቻችን ጋርም ሆነ ከመዳሞቻችን ጋርም ቢሆን ዝቅ ሳንል መኖር የለም። ስለዚህ ሁልጊዜ ኦኬ፣ ሽክረን፣ ይቅርታ፣ ሶሪ ማለት አለብን ብዬ ይሄን በዚሁ ጨርሻለሁ። ስለዚህ ሁላችንም ከሀገራችን ስንወጣ የሆነ እቅድ አለን። እቅዳችን ለማሳካት ደግሞ ብዙ ፈተናዎች ውስጥ ማለፍ አለ። ብዙ ጭንቀቶች፣ ብዙ ድካሞች አሉ። ድካሞችንም ደግሞ ጭንቀቶችንም ደግሞ ሁሉንም ነገር በትዕግስት ፈጣሪን እየለመን ነው በትዕግስት መኖር አለብን ብዬ አስባለሁ። ስለዚህ መዳሞቻችንም አብረን ስንኖር ሁልጊዜ መግባባት፣ ሁልጊዜ ማውራት፣ በማውራት ውስጥ በቃ ሁልጊዜ ስራሽ ስትሰሪ ከሳቸው ጋር እየተግባባሽ ስትሄጂ እየወደዱሽ ይመጣሉ። ስለዚህ የሆነ ነገር መብላትም ስትፈልጊ ፊት ለፊት የምትፈልጊውን ነገር ፊት ለፊት አምጠሽ ቢ ስለዚህ ደብቀሽ መብላት እሱ እንደዛ ከሆነ አንድ ካዩሽ ሁልጊዜ እንደዛ ነው የሚመስላቸው። ስለዚህ ደብቀሽም አትቢ። የፈለግሽውን ነገር አምጥተሽ እሳቸው ፊት ለፊትም ይሁን ሲሄዱም ይሁን የምትፈልጊውን ነገር አውጥተሽ ቢ ደብቀሽ ስትበይ አንዴ ሲመጡብሽ በድንጋጤ ያልሆነ ነገር ላይ መውደቅ አለ። በድንጋጤ ሆዳችን እንሞላለን ብለን በድንጋጤ ያልሆነ በሽታ ውስጥ መግባትም አለ። እንደዛ ነገርም በፍጹም እንዳታደርጉ። አዲስም ሆናችሁ እዚህም 3 ዓመት 4 ዓመት እየሰራችሁ ይሁን ማንም ነገር ይሁን ማለት ነው። እዚህ በአጭር ሰዓታቶች አመታቶች ውስጥ ብዙ ነገር ከዚህ ያውቃለሁ ለምጃለሁ ማለት ነው። ስለዚህ ይሄን ካስተካከል ነው ይሄን ካረግ ነው ምንም ነገር ቢሆን ይወዱናል፣ ያከብሩናል፣ እኛም ደግሞ እናከብራቸዋለን። ሰው በምንም ተአምር እንዳትፍሩ። ሰው እንደ ሰውነቱ አክብሩት፣ ውደዱት በቃ። ስለዚህ ሰው መፍራት ሳይሆን መውደድ፣ ማክበር፣ እሳቸው ያሉትን ማሙላት፣ እንደገና ደግሞ እሳቸው ያላሉትን በቃ ዝም ብለሽ ጉድ ስትይ ቤት ውስጥ ደስ ይላቸዋል። እሳቸው ፊት ለፊት ሁሌ ስልክ ማጎርጎር ምናምን ውጭ ስወጣ ደግሞ ስራ ትሰራም እንደዚህ ነው ብለው ስለሚያስቡ ሆዳቸው አታውቂም። ምንም ነገር ቢሆን ሆዳቸውን አናውቅም። ግን እሳቸው ፊት ለፊት ስልክ ማየትና እሳቸው ሲሄዱ ይለያል። እሳቸው ያሉ ጊዜ ስራም ባይኖር ዝም ብለሽ ቤት ውስጥ ሄደሽ እቃ ማንሳት፣ እቃ ማስቀመጥ ምናምን ዝም ብለሽ ጉድ ማለት አለብሽ ማለት ነው። ስለዚህ ይሄን እንደዚህ ብለን ይበቃናል። በሚመጣው ቪዲዮ ደግሞ ጥሩ ይሆናል፣ ያስተምራል የሚለውን ነገር እስከመጣላችሁ ድረስ ቸር ቆዩልኝ። ከዚህ ላይ ምን እንደተማራችሁ ኮሜንት ስጡኝ። ብዙዎቻችን ደግሞ አዲስ የሆነ ልጆች ብዙ ነገሮች መጠየቅ ያላችሁ ነው ሰዎች አንዳንድ ነገሮች ቋንቋም ይሁን የማውቀውን ያህል ነግራችኋለሁ።
እቃ ሰብራለሁ፣ ሶሪ ርቦኛል፣ ሳሙና እፈልጋለሁ፣ ቅባት እፈልጋለሁ፣ የሆነ ነገሮች ትንሽ ነገሮችን እስላለሁ። ስለዚህ መጠየቅ የምትፈልጉ ነገር ካለ ደግሞ ኮሜንት ላይ ጣፉልኝ። በቀጣይ ቪዲዮ እያላችሁ የምመጣ ይሆናል። ስለዚህ ይሄን ቻናሌን ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔም ደግሞ ይታችሁ ጠንክሬ ሰርቼ ከመዳን ቤት ወጥቼ ደግሞ አገሬ ገብቼ መስራት ስለምፈልግ አበረታቱኝ እላችኋለሁ። ለማንኛውም ጥሩ ጊዜ አብረን እንድንቆየን ተስፋ አረጋለሁ። በሚመጣ ቪዲዮ ደግሞ ጥሩ ነገሮችን ያስተምራል ያልኩትን እስከመጣ ሰላም ሆንልኝ። አገራችን ኢትዮጵያ ፈጣሪ ባለንበት ቦታ ሰላም ያርግልን። አገራችንም ፍቅር፣ ደስታ ሁሉም ነገር ይጠብቀን እላችኋለሁ። ስለዚህ ጥያቄ ካለ ኮሜንት ስር አስቀምጡልኝ። እቃ ስሰበር ማማ ሶሪ ይሄን ሰብራለሁ፣ ከሰርት ኩቤ ከሰርት ሶን ብዙ ነገሮች አሉ። እኔ ከዛ ውስጥ የማውቀውን ነገር እመልስላችኋለሁ። የማላውቀውን ነገር ደግሞ ሌላ ሰው ጠይቄ አጭር ቪዲዮ አስቀምጥላችኋለሁ። ስለዚህ ይሄን ኮሜንት ስጡበት፣ ኮሜንት አድርጉ። ብዙ እህቶቼ ማታው ጊዜ ያሌላቸው ሰው ለመጠየቅ ደውሎ እዚህ የቆየን ሰው ለመጠየቅ ጊዜ ሳይኖራችሁ ቀርታችሁ ጊዜ ያልኖራችሁ ሰዎች ካላችሁ በኢርፎን ይሄን ቪዲዮ ማዳመጥ ስለምትችሉ ኮሜንት ላይ ይሄ ማለት ምን ማለት ነው ብላችሁ ጠይቁኝ። በኦሮምኛም ብጥፉ በአማርኛም ብጥፉ እመልስላችኋለሁ። ስለዚህ ኮሜንት ስራ አስቀምጡልኝ። ይሄናል ቪዲዮ እንደዚህ ያለ ቪዲዮ ስሪልኝ። እኔ ስራ ስለመዛብኝ ቋንቋ ደግሞ አላውቅም። ስለዚህ ኤርፎን አድርጌ አዳምጬ ቋንቋቸውን ለምጄ ከሳቸው ጋር መግባባት ስለምፈልግ ቪዲዮ ትንሽዬ ቪዲዮ ስሪልኝ ብላችሁ ካስተቀመጣችሁ እማቀውን ያህል ልሰራላችሁ እችላለሁ። ስለዚህ አበረታችን፣ ጠንክሩ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ከእናንተ ጋር ይሁን። ሀገራችን ሰላም ያድርገው። በርቱልኝ ቅመሞቼ፣ ውዶቼ፣ በጣም ነው የምወዳችሁ። መልካም ቀን ይሆንላችሁ።